አላህ እኮ ምንም ነገር የሚያመጣው ሊያስተምረን ነው። ለዚህም ነው በህይወት አቆይቶ የተውባን ጊዜ የሰጠኝ። አልሐምዱሊላህ። ግን አንድ ነገር ያሳዝነኛል። አሁን እኔ ባለፍኩበት ህይወት ውስጥ እያለፉ ያሉ ወጣቶች እንዳሉ ይሰማኛል። ያ ረቢ እነሱን ታደጋቸው። ሌላ ምን ማለት እችላለሁ? እኔ ሰዎች ሲመክሩኝ አልሰማም ነበርና ተነስቼ እንኳን ልመክራቸው ብል አልችልም። እኔ ግን ሁሌ በዱዓ አስባቸዋለሁ። በእኔ የደረሰ በማንም ላይ እንዳይደርስ እመኛለሁ። ከምን ተነስቼ ልጀምር? ሚነገር የለኝም ቁም ነገር። ምንሳለኝ ብዬ አወራለሁ